በብሉይ ኪዳን ዘመን ጦርነት ነበር። ጦርነቱም የእግዚአብሔር ጦርነት በመባል ይታወቅ ነበር። እነ ዳዊት የእግዚአብሔርን ጦርነት ተዋግተው ነበር። አዲስ ኪዳን ላይስ ጦርነት አለ ወይ? እውነት ነው፣ አለ። ይሄ ጦርነት በኤፌሶን 6 ላይ ይሄም የእግዚአብሔር ጦርነት የሚባል ጦርነት ነው። የቀድሞ ጦርነት የሥጋ ጦርነት ሲሆን አዲስ ኪዳን ላይ ያለው ጦርነት ደግሞ መንፈሳዊ ጦርነት በመባል ይታወቃል። ኤፌሶን 6 ላይ የእግዚአብሔር ቃል ሲናገር ምንድነው የሚለው? መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ስልጣናት በሰማያዊ ስፍራ ካሉ እርኩሳን መናፍስት ጋር ነው። ስለዚህ በክፉ ቀን ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ልበሱ ይላል። ስለዚህ የእግዚአብሔርን ዕቃ ጦር ለብሰን ነው ወደዚህ ጦርነት ውስጥ መግባት ያለብን። ታዲያ ይህንን ጦርነት እንዴት አድርገን ነው የምንዋጋው? ስለዚህ ወደዚህ ጦርነት ከመግባታችን በፊት መንፈሳዊ የጦር ትጥቅ መልበስ አለብን። ምንድናቸው እነዚህ መንፈሳዊ የጦር ትጥቆች? 5 አይነት የመከላከያ መሳሪያ ሲሆኑ አንድ አይነት ደግሞ የማጥቂያ መሳሪያ ይባላል እና መጽሐፍ ቅዱስ ሲናገር የራስ ቁር ይለዋል። የራስ ቁርን እንደ ደህንነት። ሁለተኛው ጥሩር ይለዋል። ጥሩር ደግሞ ትርጉሙ ጽድቅና ቅድስና የብረት ልብስ ሆኖ በደረት ላይና በጀርባ ላይ የሚደረግ ነው። ሶስተኛው ደግሞ ቤልት ወይም መቀነት ወይም ደግሞ መቀበቶ ይባላል። ይሄ ደግሞ እውነትን የሚወክል ነው። አራተኛው የወንጌል ጫማ ወንጌልን ይወክላል። በአምስተኛ ደረጃ የተቀመጠው ደግሞ ምንድነው? ጋሻ ደግሞ ምንን ይወክላል? እምነትን ይወክላል። እነዚህ 5ቱ የመከላከያ መሳሪያ በመባል ይታወቃሉ። የመጨረሻው 6ኛው የማጥቂያ መሳሪያ የሚባለው መንፈሳዊ ሰይፍ፣ የክፉን ፍላጻ ልታጠፉ የምትችሉበትን መንፈሳዊ ሰይፍ ያዙ ይላል። ይህም መንፈሳዊ ሰይፍ በመያዝ ነው ወደ ጦርነት ውስጥ ውጊያ ልንጀምር የምንችለው ማለት ነው። ስለዚህ በክፉ ቀን ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ልበሱ። ስለዚህ በቀጥታ ወደዚህ ጦርነት ውስጥ የምንገባው የመጀመሪያው ይህም እግዚአብሔር ራሱ ጦርነቱን የሚያስጀምረው እግዚአብሔር ራሱ ነበረ። ለምሳሌ ዳዊትን ስንመለከት ዳዊት በአልፐራሲም ጦርነትን ሲገጥም ወደ ውጊያው ከሄደ በኋላ ጦርነቱን እስኪጀምር ድረስ እግዚአብሔርን ይጠብቀው ነበር። እግዚአብሔር ሆይ ወደዚህ ጦርነት ልውጣን ብሎ እግዚአብሔርን ይጠይቀው ነበር። እግዚአብሔርም የሾላው ዛፍ በሚንቀሳቀስበት ጊዜ አሁን ወደ ጦርነት ውጣና ግጥማቸው ይለው ነበር። በዚህ ጊዜ ዳዊት የእግዚአብሔርን ጦርነት ተዋግቶ በአልፐራሲም ድል ያደረገበትን ስፍራ እናያለን። ስለዚህ አሁን ያለንበት ዘመን እንደ ድሮ ከሰዎች ጋር አይደለም። አሁን ያለንበት ዘመን ውጊያ የምናደርገው መንፈሳዊ ጦርነት ነው። ከማ ጋር ነው ታዲያ ጦርነት የምናደርገው?